ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ሰላም፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ለእናንተ ይሁን። ውድ የሶሻል ሚዲያ የምትከታተሉት ፌስቡክ፣ ቲክቶክ ቻናልን የምትከታተሉት እኔ ወንድማችሁ ነቢይ ዳዊት ጌታቸው ነኝ። የእግዚአብሔር ሰላም ለእናንተ ይሁን። ኢትዮጵያውያንና ኤርትራውያን ሰላማቸው ይብዛ ይበል። ኢየሱስ ክርስቶስ ጌታ ነው። አንድ መልእክት ዛሬ ይዤ መጥቻለሁ እና እሱም አስጨናቂው ይወድቃል የሚል ነው። ክብር ለጌታ ይሁን። በፊታቸው ላይ የተገተረ አስጨናቂው ይወድቃል። እንዲህ ይላል ቃሉ ሲናገር አንደኛ ሳሙኤል ምዕራፍ 7 ቁጥር 9 ላይ እንዲህ የሚል ቃል አለ። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው ይላል። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው ይላል። ኢየሱስ ክርስቶስ ጌታ ነው። ዛሬ እግዚአብሔር እንዲህ የሚል መልእክት ሰጥቶኛል። እንዲህ ይለኛል የእግዚአብሔር መንፈስ። እግዚአብሔር ዛሬ ጩኸትሽን ይሰማል፣ ቃልሽን ይሰማል፣ ድምፅሽን ይሰማል። ሃሌሉያ! ያ ብቻ አይደለም። ሳሙኤልም የሚቃጠለውን መስዋዕት ሲያሳርግ ፍልስጥኤማውያንን ከእስራኤል ጋር ሊዋጉ ቀረቡ ይላል። እግዚአብሔርም በዚያች ቀን በፍልስጥኤማውያን ላይ ታላቅ ነጎድጓድ አንጎደጎደ ይላል። አስደነገጣቸውም፣ በእስራኤልም ፊት ድል ተመቱ ይላል። እግዚአብሔር ቃልሽን ይሰማል፣ ድምፅሽን ይሰማል፣ ጸሎትሽን ይሰማል። ጠላት ከፊትሽ በድል ይመታል። ሃሌሉያ! ይኸውላችሁ የምትከታተሉት ኮመንት ላይ ጠላቴ ተመታ እያላችሁ ጻፉ። ጠላት ተመታ፣ ዲያብሎስ ባለጋራው ተመታ እያላችሁ ጻፉ። ሃሌሉያ! ከሳሼ ተመታ እያላችሁ ጻፉ። ኦራዲ አላባ ካታና ማንታ ፓራሴ ለበረለደ ለመጋንዳራ ባራላዲያና ቦሮሎዶስ ዛባሃዳራ ላባራላዲና ቦሮሎዶቦሽ ብረለደ በገንዳራ ላቦራላዲ ሃሌሉያ 17 አንደኛ ሳሙኤል 17 ቁጥር 35 ላይ እንዲህ የሚል ቃል አለ። እሱም እንግርና እንዲህ ይላል፣ በኋላውም ይከተለውና ይመታው ነበር ይላል፣ ከአፉም አስጥለው ነበር ይላል። በተነሳብኝ ጊዜ ጉሮሮውን ይዤ እመታውና እገለው ነበር ይላል። እኔ ባሪያዬ አንበሳና ድብ መታው፣ ይህም ያልተገረዘው ፍልስጥኤማዊ የሕያዋን አምላክ ጭፈሮች ተገዳድረዋልና ከነርሱ እንደ አንዱ ይሆናል አለ። ሃሌሉያ! ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጥኤማዊ እጅ ያስጥለኛል አለ። ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስለዚህ ዛሬ በፊታቸው ላይ የተገተረ ጎልያድ ይወድቃል። አልወድቅም ያለ ሃሌሉያ! ኢየሱስ ጌታ ነው። ዛሬ ይመታል ማንኛው ከልካይ ከፊታቸው ከመንገዳቸው ላይ ዜካታምባራ ዲላ ባራላ ዲያላ ቦራሻ ካታና ማንዶ የማይወድቅ ይመስላል። አንድ ቃል በቂ ነው። ኢየሱስ ክርስቶስ ጌታ ነው። የእኔ ጌታ ጥሎ ያሳያል። ሃሌሉያ! ያንቺ ጌታ ጥሎ ያሳያል። ሃሌሉያ! ያስጨነቀው ዛሬ ተጥሏል። አስጨነቀው ዛሬ ተጥሏል። ያስጨነቀኝ ተጥሏል ብላችሁ ጻፉ። ክብር ለኢየሱስ ይሁን። ቾባ ሃታንዳ ቢራታና ማንዶ ሮሎ ዶሎ ቦስ ኮቶሮሎ ዴላ ማያ ሁላችሁ ከነርሱ እንደ አንዱ ይሆናል ለዳዊት። ዛሬ በፊታቸው የተገተረ እንደ ጎልያድ ይወድቃል። ዛሬ በፊትሽ የተገተረ እንደ ጎልያድ ይወድቃል። በሽታ ይወድቃል። ኪሳራ ይወድቃል። አጋንንቶች ይወድቃሉ። ሟርተኞች ይወድቃሉ። ምቀኞች ይወድቃሉ። ይመታሉ በኢየሱስ ስም። የተመቱ ይሁኑ በኢየሱስ ስም። ከነገር አብሮ የሚጸልይ ሰው ጠላት ከፊታቸው ላይ ተመታ። እርግጠኛ ነኝ የጌታ መንፈስ ተናግሮኛል። ሃሌሉያ! ዛሬ ግንቦት 20 ነው። በፊትሽ የተገተረ እንደ ጎልያድ የቆመ ተመታ፣ ወደቀ፣ ተመታ። ሃሌሉያ! ክብር ለኢየሱስ ሲሆን ዛሬ በፊታቸው እንደ ጎልያድ ማራደ የተገተረ እንደ ጎልያድ ይወድቃል። እንደ ጎልያድ ተመታ ከሳሽ። ይህ መልእክት አመን ያላችሁ ተቀበሉ። ሁለተኛው እግዚአብሔር አንድ ነገር ተናገረኝ፣ አሳይ። ወላይታ ምድር ላይ እግዚአብሔር የሚሰራ ስራ አለ። ወላይታ ምድር ላይ አለ። እነዚህ ፓስተሮች፣ መሪዎች ተጠንቀቁ፣ ንስሐ ግቡ አለ የጌታ መንፈስ። ትልልቅ ሁለት ዛፎች አሳየ። ደግሞ ዛፎች ስር ላይ ብዙ ችግኞችን አየው። ችግኞች እንዳያደጉ የሚያደርግ ትልልቅ ዛፎች አሉ። ዛፎቹ ዙሪያ ላይ ሐዋርያው ታምራት ታረቀኝ አለ፣ ነቢይ ጩፋም አለ፣ እኔም አለው። ነገር ግን ይሄ ዛፍ ብዙ ችግኞችን እየጎዳ ነው። እንዳያድግ ፍሬ እንዳይሰጥ ያደርጋል። እድገቱን ይከለክላል። ይሄ ምንድን ነው ብዬ መንፈስ ቅዱስ ጠየቅኩት። መንፈስ ቅዱስ እነዚህ የአብያተ ክርስቲያናት መሪዎች፣ የሃይማኖት መሪዎች ናቸው አለ። ፓስተሮች ናቸው አለ።
እግዚአብሔር ለነሱ እንዲህ አለ፣ ተመለሱ አለ። በተለይ እነዚህ የቃለ ሕይወት መሪዎች ተመለሱ። ወላይታ ምድር ላይ ያላችሁ የቃለ ሕይወት መሪዎች ተመለሱ አለ የጌታ መንፈስ። ተመለሱ ወደ ጌታ እግዚአብሔር። ካልተመለሳችሁ ግን የእግዚአብሔር ቁጣ በእናንተ ላይ አለ። ተመለሱ። ተውት። እግዚአብሔር የቀባውን አትዳሰሱ፣ አትንኩ። እግዚአብሔር ቀብቶ ያስነሳውን ትውልድን አትግደሉ፣ አታስጨነግፉ። መጽሐፍ ቅዱስን አንጥፋችሁ መጽሐፍ ቅዱስ ላይ ተቀምጣችሁ ፖለቲካ አትስበኩ። እግዚአብሔርን ቃል እንደ እግዚአብሔር ቃል አገልግሉ። አሊያ እግዚአብሔር በእናንተ ላይ እመጣብሃለሁ አለ። በትውልዱ ፊት የተገተራችሁ፣ በቅባቱ ፊት የተገተራችሁ፣ ባለራዕዮች ፊት የተገተራችሁ ተውት፣ ዞር በሉ። እግዚአብሔር ለወላይታ ምድር ላይ ላሉት ለዚህ ለቃለ ሕይወት መሪዎች ይናገራል። ለመካነ ኢየሱስ መሪዎች ይናገራል። ተመለሱ። ለሙሉ ወንጌል ቤተክርስቲያን መሪዎች ተመለሱ፣ ተመለሱ። ካልተመለሳችሁ የእግዚአብሔር ቁጣ በእናንተ ላይ ነው። ኢየሱስ ክርስቶስ ጌታ ነው። ይህንን ጌታ መንፈስ ቅዱስ ተናግሮኛል። ስለዚህ ከትውልዱ ፊት እንደ ጎልያድ አትገተሩ። እግዚአብሔር ይሰራል። እግዚአብሔር ተአምራትን ያደርጋል። ስለዚህ ሐዋርያት የለም፣ ነቢያት የለም፣ ነቢያትና ሐዋርያትን አንቀበልም የምትሉት እናንተ ተመለሱ። የእግዚአብሔር ቃል የት አስቀምጣችሁ ነው ፖለቲካ ውስጥ የገባችሁት? ኃይል አታችሁ ነው። አንድ ጊዜ በእናንተ እጅ እናንተ ሰዎች አንድ በሽተኛ ተፈውሶ ያውቃል? አንድ የታመመ ተፈውሶ ያውቃል? አጋንንትን አስጮቻችሁ አውጥታችሁ ታውቃላችሁ? ለምን ትገተራላችሁ? ግትር ትሆናላችሁ። ተውት። ለወንጌል እንቅፋት አትሆኑ። ተመለሱ። የሰራዊት ጌታ እግዚአብሔር ፈጽሞ ምድሪቷ ላይ ማጣሪያ ይዞ ተነስቷል። በተለይ ወላይታ ምድር ተመለሽ። ወላይታ ምድር ላይ ያሉ መሪዎች፣ ወላይታ ሶዶ ቃለ ሕይወት ቤተክርስቲያን ያሉ መሪዎች ተመለሱ፣ ተመለሱ። እግዚአብሔር ተመለሱ አለ። ካልተመለሳችሁ ግን የእግዚአብሔር ቁጣ በእናንተ ላይ ነው። ይህንን መልእክት ሼር፣ ላይክ አድርጉ። ክብር ለኢየሱስ ሲሆን ለትውልድ ጠር የሆነ የወንጌል ጠር የሆነ ይህንን መጽሐፍ ቅዱስ ገልብጦ እንደ ትራስ አድርጎ ተቀምጦ ሐዋርያትና ነቢያት የለም የሚሉት ፍልሳፊዎች ኧረ እባክህ ተመለሱ፣ ተመለሱ። በሐዋርያትና በነቢያት መሰረት ታነጻችኋል ይችላል። ስለዚህ 5ቱ ኦፊሶች አሉ። ያንን የት አድርጋችሁ ነው መጽሐፍ ቅዱስ ላይ ያለው? ንስሐ ግቡ፣ ተመለሱ። እግዚአብሔር በነቢይ እጅ ነው እስራኤልን ከግብፅ ያወጣው። በነቢይ እጅ ነው የገዛው። ኢየሱስ ክርስቶስ ጌታ ነው። በነቢይ እጅ ከግብፅ አወጣ፣ አሳረፈ፣ እረፍት ሰጠ፣ መራ። ስለዚህ የእግዚአብሔርን ሕዝብ ልቀቁ። እግዚአብሔር የቀባውን አትዳሰሱ። እግዚአብሔር በቀባው ላይ አንድ ቤታቸውን አትክፈቱ። እግዚአብሔር ስለነሱ ንግስታትን ገሰጸ። ስለዚህ በእናንተ ምክንያት ምድሪቷ ላይ የእግዚአብሔር ቁጣ ይሆናል። ተመለሱ፣ ንስሐ ግቡ፣ ሕዝቡንም አታጠፉ። ሕዝቤ ከእውቀት ማጣት የተነሳ ጠፍቷል ይላል። ሕዝቡን እያጠፋችሁ ናቸው። ተመለሱ፣ አትከራከሩ። ማንም አይከራከር ይላል ሆሴዕ። ከምድር ላይ ከሚኖሩ ሰዎች ጋር ክርክር አለ ይላል። እግዚአብሔር ከወላይታ ምድር ጋር ይከራከራል። ተመለሱ። ካልተመለሳችሁ ግን የእግዚአብሔር ቁጣ በእናንተ ላይ ናት። 2 ነገሮች ወላይታ ምድር ላይ ይሆናል ካልተመለሳችሁ። ከተመለሳችሁ እግዚአብሔር መሐሪ አምላክ ነው። ነገር ግን መንፈስ ቅዱስ ለሰደበው ምሕረት የለም ይላል እግዚአብሔር ቃል። ተመለሱ፣ ንስሐ ግቡ። እግዚአብሔር ይርዳችሁ፣ መመለስ ይሁንላችሁ። አባቶች ስም ይባረክ፣ ተመስገን። ዘንዶስ የተወጋ ይሁን። ምድሪቷ ላይ ኢትዮጵያ ምድር ላይ ዘንዶ የተወጋ ይሁን። ስላዳመጥከን ስለሰማኝ አመሰግናለሁ። ለትውልድ ነፃ መውጣት ይሁን። ስም ይባረክ። ደግሞ ትውልድ አልፎ ይሄዳል፣ መሻገር ይሆናል። ድንቅና ታምራት ይሆናል። ወንጌል በክብር ይቀጥላል፣ በኃይል ይቀጥላል። ሃሌሉያ ሃሌሉያ። ሻራባጋዳና ባራዲያስ